በምስራቅ ጎጃም ዞን በሁለት ጅነሴ ወረዳ ሶስተኛው ዙር የተቀናጀ ፖሊዮ መከላከያ ክትባት ዘመቻ ከ10 ዓመት በታች እድሜ ላላቸው ህጻናት ቤት ለቤትና በትምህርት ቤቶች መሰጠት ተጀምሯል። በወረዳው ድመት ገደል የመጀመሪያ ደረጃ ትምህርት ቤት ክትባቱን ሲያስተባብሩ ያገኘናቸው የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ናውጋው ንብረት ህጻናት ጤናማ ሆነው እንዲያድጉ ክትባቱ አስፈላጊ መሆኑን ተናግረዋል። ክትባቱ በትምህርት ቤቶች እንዲሰጥ በቅንጅት እየተሰራ መሆኑንም ገልጸዋል። የጤናማ ማህበረሰብ ከመፍጠር አኳያ በተለይ ለትምህርት ህጻናት ጤናማ ሆነው እንዲያድጉና አእምሯቸው የተስተካከለ እንዲሆን ክትባት ማግኘት እንዳለባቸው ግንዛቤ በመውሰድ በዛሬው ዕለት እንግዲህ ክትባቱ እንዲሰጥ በማስተባበር ደረጃ እኛም እንደ ጽሕፈት ቤት ተቋሙ ላይ መሰጠት አለበት የሚል እውቅና ስለተሰጠን ክትትልና ድጋፍ በማድረግ ህጻናት በአግባቡ ክትባቱ እንዲወስዱና ጤናማ የሆኑ ማህበረሰብ እንዲፈጠር በማድረግ አኳያ ጤና ጽሕፈት ቤት እየሰራ ያለውን ስራ በቅንጅት እየሰራን ስለሆነ አሁንም ቢሆን ቀጣይ እንዲህ አይነት ክትባቶች ሲመጡ ጤና ከትምህርት ጋር ማህበራዊ ክላስተርን በመሆኑ እንደ ክላስተር በትብብር መስራት አለብን ብለን እናስባለን። የወረዳው ጤና ጽሕፈት ቤት ኃላፊ አቶ ገበያው ባለው የፖሊዮ ክትባት ከ10 ዓመት በታች ለሆኑ ህጻናት ከመስከረም 30 2018 ዓ.ም ጀምሮ ለ4 ተከታታይ ቀናት እንደሚሰጥ ተናግረዋል። እንደ ወረዳም በዘመቻው ከ45,000 በላይ ህጻናትን ተደራሽ ለማድረግ እየተሰራ ነው ብለዋል። ተዘዋውረን እንዳየ ነው አጀማመሩ ጥሩ ነገር ነው ያለ። በትምህርት ቤቶች ይሰጣል፣ ቤት ለቤት ይሰጣል። የጤና የሴሽ ሙያተኞች፣ የጤና ጣቢያ ሙያተኞች ከማህበረሰቡ ክፍል ደግሞ የጎጥ ጤና መሪዎች በጋራ በወረዳ ደረጃ የቅር ትውውቅ ወይ ደግሞ የስራ መመሪያ ኦሪንቴሽን ሰጥተን ስምሪት ሰጥተናል። ስራውን አሁን በተሳለጠ መልኩ ስራውን እየሰሩ እንዳሉ ነው ተዘዋውረን ባየነው። የሱፐርቪዥን ቡድኑን ባረጋገጠው መልኩ እንግዲህ ህጻናትን መጠበቅ እና ጤናማ ትውልድ በመፍጠር ሀገርን የመገንባት ኃላፊነት በጤናው ሴክተር እንዲረጋገጥ ልዩ ተልዕኮ ይዘን እየሰራን ያለ። ዘመቻው የታለመለትን ዓላማ እንዲያሳካ ሁሉም ማህበረሰብ የበኩሉን ድርሻ ሊወጣ እንደሚገባ አሳስበዋል።